Kabajamtoota maatii chaanaalii keenya akkam nagaa jirtu? Fayyaan keessan akkam? Bakka jirtan hundumatti nageenyi isiniif kan baay'ate haa ta'u. Maatii waatiin keessan, alaamanni keessan, jiruuf jireenyi keessan, hojiin keessan, bulmaanni keessan kan bareedee fi kan milkaa'e akkasanii ta'uu hawwaa. Egaa viidiyoo kanaan dura hojjetame irratti yookaan viidiyoo 9ffaa irratti maal akka barattan wal yaadachiisuudhaaf maal barannee akkamittiin nagaa akka wal gaafannu ilaallee jirra. Egaa nagaa wal gaafachuu keenyan dura viidiyoo duraan hojjetaman irratti waan baranne irraa gaafii gaafadheetoo gaafii san namni deebisee badhaasa akka qabus himee jira. Egaa gaafii san namni yaale yookaan namni guutumaan guututti deebii quubsaa kenne namni tokko ni jira. Namoonni biroos akka yaaltan yeroo dabalataa itti isiniif dabalee jira. Yaalaa deebisaa badhaafamaa. Inni kun wal jajjabeessuudhaaf waan ta'eef isin yoo koomenti gootan yookaan yoo waan barattan sanarraa waan hubattan deebistanii natti himtan anis jijjiirama tokko akkan buusu naaf gala waan ta'eef waan barattan sanarraa yaalii keessan natti argisiisa. Egaa amma kan ilaallu viidiyoo ammaa kana yookaan viidiyoon kun viidiyoo isa 10ffaadha. Viidiyoo 10ffaa kanarratti maal ilaallaa? Namni tokko yookaan namoonni walitti dhufanii erga nagaa wal gaafataniin booda garamitti ce'u, maal godhu kan jedhu ilaallaa jechuudha. Kabajamtoota maatii chaanaalii keenyaa akkam nagaa jirtu jechuun የተከበራችሁ የቻናላችን ቤተሰቦች ሰላም እንዴት ናችሁ? ወይም ሰላም እንዴት ናችሁ የተከበራችሁ የቻናላችን ቤተሰቦች ማለት ነው። ከበጀምቶታ ጀቹን ከበጀምቶታ ማለት የተከበራችሁ ማለት ነው። ማቲ ጀቹንሞ ቤተሰቦች ማለት ነው። እንግዲህ ማቲ የሚለው ቃል አንዳንድ የአማርኛ ብቻ ተናጋሪዎች ቦታዎች ላይ ማቲ ብሎ ሲጠቀሙ ሰማለውና ማቲ ማለት ቤተሰብ መሆኑን ከሌሎች ቦታም ሰምቻለሁ። ወደዚህ ወደ ሸዋሮቢት አካባቢ እዛ አካባቢ የሚኖሩ ሰዎች ማቲ ብሎ ሲናገሩ ሰምቻቸዋለሁና ቤተሰቦች ማለት ግልጽ ነው ማለት ነው። ኩን ቪዲዮ ኢሳ 10ffaadha. ቪዲዮ 9ffaa irratti akkamitti nagaa waliin akka wal gaafannu ilaalle ማለት ቃል በቃል እዚህ ጋር በአማርኛ ሲተረጎም ይህ 10ኛ ቪዲዮ ነው። በ9ኛው ቪዲዮ እንዴት ሰላምታ እንደምንጠያየቅ አይተናል ማለት ነው። እንግዲህ ሰላምታ ከተጠያየቅን በኋላ ምንድነው የሚመጣው የሚለውን namni eega wal argee nagaa wal gaafatee booda nama waliin beekne yoo ta'an wal baruu yookaan namoota waliin beekne yoo ta'an maal godhu wal baruu jechuudha. ሰዎች ከተገናኙ ሰላምታ ከተጠያየቁ በኋላ የማይታወቁ ከሆነ ወዴት ነው ማለት ነው? መቀጠለው ስቴፕ ምንድነው ማለት ነው? መተዋወቅ ይሆናል። ስንተዋወቅ እንዴት ምን ብለን እንተዋወቃለን? ምንስ እያልን ነው ከማንተዋወቀው ሰው ጋር ተዋወቀን ምን ፈጥራው? እንዴት የአንድን ሰው ስም እናውቃለን ወይስ እንዴት የራሳችን ስም እንናገራለን? በኦሮምኛ ስሜን ምን ብዬ ወይ ደግሞ እንዴት ብዬ እናገራለሁ? ለምሳሌ እኔ የራሴን ስም ምን ብዬ ልናገር ለእናንተ ስናገር? መተዋወቅ ማለት ወልበሩ ጀቹዳ አፋን ኦሮሞዳን ወልበሩ ማለት መተዋወቅ ማለት ነው። አከሚት ወላበሩ እንዴት እንተዋወቅ? ለምሳሌ እኔ ራሴን ላስተዋውቅ መቃንኮ ወል ያበሩ ዱርሴ ማለንጀዳ ወል ያበሩ አዲስ ሰው ነው አይደል ያገኘሁት? እንተዋወቅ ባላል አይደል? እንተዋወቅ ወርቁ ባላለሁ ወል ያበሩ ወርቁን ጀደማ እንተዋወቅ ወርቁ ባላለሁ ወይ ደግሞ ወል ያበሩ ወርቁን ጀደማ ብዬ ተዋወቃለሁ ማለት ነው። የማላውቀውን ሰው ወይም አዲሱን እንግዳ ወይም ለመጀመሪያ ቀን ያየሁትን ሰው ወይም ለመጀመሪያ ቀን ሰላም ያልኩትን ሰው ስሜን ራሴን ሳስተዋወቅ ወልያበር ወርቁን ጀደማ። ወልያበር ማለት እንተዋወቅ ማለት ነው። ሌላ
ወልያበሩ መቃንኮ ወርቁዳ እንታወቅ ስሜ ወርቁ ነው። እንታወቅ ስሜ ወርቁ ነው። እንታወቅ ማለት ወልያበሩ መቃንኮ ማለት ደግሞ ስሜ ማለት ነው። ስሜ ወርቁ ነው። ሌላ ቀለል አድርገን ደግሞ ስም ብቻ ስንናገር መቃንኮ ወርቁዳ ዮከን መቃንክየ ወርቁዳ። ኮ ማለት የኔ ማለት ነው። ክያ ማለትም የኔ ማለት ነው። ክያ ይላሉ አይደል? አሁን ብዙ ክያ የሚል ስሞች አሉ። የኔ ማለት ነው። የሚወዱትን ሰው የኔ የኔ ነህ የኔ ነሽ ብለን እንደመጥራት ማለት ነው። ክያ ማለት የኔ ማለት ነው። መቃንኮ ወርቁዳ ወይም መቃንክየ ወርቁዳ ብለን እናንተም የራሳችሁን ስም መቃንኮ ኤቤሉ ዮከን መቃንኮ አካስ ጀደመ ጀተኒ መቃ ኬሰንምቱ ጀቹዳ ስሜ እገሌ ነው ብላችሁ ትናገራላችሁ ማለት ነው። ሌላ ስም መጠየቅ። እንዴት ነው አንድን ሰው ስም የምንጠይቀው? ወይም እንዴት የአንድን ሰው ስሟን እንጠይቃት ወይ ስሙን እንጠይቀው? መቃ ጋፈቹ ስም መጠየቅ። መቃ ማለት ስም ማለት ነው። መቃ ማለት ስም ማለት ነው። ጋፈቹ ማለት መጠየቅ ማለት ነው። ጋፊ ጥያቄ ነው። ጋፈቹ ድርጊት ነው። ጋፊ ጋፈቹ ጋፊ ጋፈቹ ማለት ጥያቄ መጠየቅ ማለት ነውና እንዴት ስም እንጠይቃለን? መቃ ጋፈቹ። አንድ ሰው ለወንድም ይሁን ለሴት መቃንኬ ኤኙ ካል ስምክ ወይም ስምሽ ማን ነው ማለት ነው። ኤኙ ጀዳምታ ኤኙ ጀዳምታ። ይሄ ኢንፎርማል ሊሆን ይችላል። ኢንፎርማል ጥያቄ ነውና ኤኙ ጀዳምታ ስንል ቀላል አድርገን ኤኙ ሲንጀድ ወይም ኤኙ ጀዳምታ ስንል ማን ይሉሃል ወይም ማን ይሉሻል፣ ማን ትባላለህ ወይም ማን ትባያለሽ። ዞሮ ዞሮ ስም ለማወቅ ነው ማለት ነው። ማን ብሎ ይጠሩሃል ወይም ማን ብሎ ይጠሩሻል ለማለት ኤኙ ጀዳምታ ወይም ኤኙ ሲንጀዳን ብለን ስንጠይቅ ስም ለማወቅ ያለን ጥያቄ ነው ማለት ነው። ሌላ መቃኬ በሩን እንድንዳ። ይሄ ትህትና የተሞላበት ጥያቄ ነው። ስምህን ወይም ስምሽን ማወቅ እችላለሁ? በትህትና ለመጠየቅ መቃኬ በሩን እንድንዳ ስምህን ወይም ስምሽን ማወቅ ይችላለሁ? ሌላ ሞር ፖላይት ደግሞ የበለጠ ትህትና የበዛበት ማሎ መቃንኬ ማሎ መቃኬ ነቲም እባክሽ ስምህን ወይም ስምሽን ንገረኝ ወይም ንገሪኝ። ማሎ ፕሊስ ማለት ነው። እባክህ ማሎ እባክህ ለማለት ማሎ ብለን የምንጠቀማት ቃል እባክህ በእንግሊዘኛ ፕሊስ ካናይ ናው ዩር ኔም ብለን እንደምንጠይቅ ወይም በአማርኛ እባክህ ስምህን ወይም ስምሽን ማወቅ እችላለሁ ለማለት የምንጠቀምበት ነው ማለት ነው። ጋ ነምኒ ወልበሩን ኡምሪን ሳ ከን ኡምሪ ኬኛ ጫሉ ፊ ነመ ከበጀማ yoo ta'anii fi kan wal baruun barbaannu yoo ta'e ከበጃን ጋፈና ምን ማለት ነው? ልንተዋወቀው የፈለግነው ሰው እድሜው ከኛ የሚበልጥ ከሆነ ወይም የተከበረ ሰው ከሆነ በትህትናና በአክብሮት ነው የምንጠይቀው። በትህትናና በአክብሮት ነው የእሳቸውን ስም ወይም የዛን ሰው ስም የምንጠይቀው። እንዴት ነው በአክብሮት የምንጠይቀው? አክብሮት ስገባ ምን ይሆናል? አክብሮትን ስንጨምርበት አነጋገራችን ከአፋችን ወይ ከአንደበታችን የሚወጣ ቃል ትህትና የተሞላበት ነውና ያ ትህትና ኦሮምኛ ቃል ውስጥ እንዴት ነው መጠየቅ የምንችለው ወይ በምን አይነት አካሄድ ነው ያንን ቃል የምናወጣው? በምሳሌ እስቲ አንድን የተከበረን ሰው ወይም አንድን በእድሜ የሚበልጥን ሰው እንዴት ስሙን እንጠይቃለን? ፈኬኛፍ ማለት ለምሳሌ መቃን ኬሰን ኤኙ ጀዳማ። እዚህ ጋር ኬሰን የምለው ብዙ መሆንን ወይ ደግሞ የተከበሩ መሆንን ያሳየናል። ኬ ማለት ለሲንግል ነው። መቃን ኬ ከሆነ አንድ ሰው
እኩያችን የሆነ ሰው ሴትም ይሁን ወንድ መቃንኬ ስምክ ወይም ስምሽ ብለን የምንጠይቅ። እዚህ ጋር ግን ኬ አይደለም ኬሰን ነው። መቃን ኬሰን ኤኙ ጀደማ መቃን ኬሰን ኤኙ ስሞት ማን ነው? መቃ ኬሰን ቤኩን እንደንዳ ማክበር ስደመር ፖላይት ማክበር ስደመር ፖላይትነስ ምን ይሆናል? እባኮትን ስሞትን ማወቅ ይችላለሁ ብለን እንጠይቃለን ማለት ነው። እንግዲህ ባጭሩ ጋባሙት ኤርገ ነጋ ወልጋፈኒን ቦዳ ወንቲ ቤቁ በርባኑ ዮ ጅራቴ ጋፊ ኬኛ ኒዴስነ ዮ ጋፈተምንስ ኒዴቢፍና ጀቾዳ። ምን ማለት ነው? ባጭሩ ሰላምታ ከተለዋወጥን በኋላ ወይ ጥያቄ እንጠይቃለን ወይ እንጠየቃለን ማለት ነው። ከሁለቱ አንዱ ነው። የተጠየቅነውን መመለስ፣ ማወቅ የምንፈልገውን ደግሞ በመጠየቅ የበለጠ መጠዋወቅ አለብን ማለት ነው። ከስም በኋላ የመጣንበት አካባቢ ልንጠየቅ እንችላለን። የተወለድንበት ቦታ ልንጠየቅ እንችላለን። የትምህርት ደረጃ ልንጠየቅ እንችላለን። እድሜያችንን ልንጠየቅ እንችላለን። እነዚህ ሁሉ የሚመጡልን ጥያቄ ወይ ደግሞ እኛ ማወቅ የምንፈልግም ከሆነ እነዚህን ጥያቄዎች እያነሳን እንጠይቃለን ማለት ነው። ስለዚህ እናንተም ጠይቁኝ እስቲ ምን ማወቅ የምትፈልጉት ነገር ካለ ጠይቁኝና እኔ በጠየቃችሁኝ መሰረት የበለጠ ማብራሪያ እሰጣችኋለሁ ማለት ነው። እንግዲህ ስለተከታተላችሁኝ ይህን ቪዲዮ በድጋሚ ስላያችሁልኝ ሌሎች የሚፈልጉት ደግሞ እንዲያገኙ ሼር ስላደረጋችሁልኝ ከልብ አመሰግናለሁ። እዚህ ጋር በሶስት ቋንቋ ላመስግን። በአፋን ኦሮሞ ገለቶማ፣ በአማርኛ አመሰግናለሁ፣ በእንግሊዝኛ ቴንክ ዩ and በቻይንኛ ሼር ሰብስክራይብ እያደረጋችሁ ለሌሎችም አጋሩልኝ። ከልብ አመሰግናለሁ።